ፊልም ስታዩ ይገባችኋል፣ መጽሐፍ ስታነቡ ይገባችኋል፣ ሰዎችም ሲነጋገሩ ፈረንጆች ሲያወሩ ሰው ምናምን ይገባችኋል። ግን ለመናገር ስታስቡ ይከብዳችኋል አይደል? ወስ ጉድ ጋይስ ዌልካም ባክ ቱ ማይ ቻናል። እንኳን ደህና ተመልሳችሁ መጣችሁ። ዛሬ እንግዲህ ተምኔሉ ላይ ታችሁ እንደመጣችሁት ስታዩ እንግሊዘኛ ስትሰሙ ይገባችኋል፣ ነገር ግን ለማውራት ስትሉ ትቸገራላችሁ አይደል? ስለዚህ ይህንን ችግር ለመፍታት የሚያግዛችሁን የተወሰኑ መንገዶችን ነው ማሳያችሁ ማለት ነው። ሰብስክራይብ ማድረግ እንዳትረሱ። ሌትስ ጎ። በመጀመሪያ 4 ነገሮች ቋንቋ ውስጥ አሉ። መናገር፣ መጽሐፍ፣ ማንበብና ማዳመጥ አይደለ? ማዳመጥና ማንበብ ከኢንፑት ውስጥ ነው የሚወሰኑት። ይሄ ማለት ወደ ውስጣችን ከሚገቡ ነገሮች አይደለ? እኛ ችግር ግን ወደ ውስጣችን ማስገባት አይደለም ማውጣት ነው አይደለ? መናገርና መጽሐፍ ግን ወደ ውጪ የሚወጡ ነገሮች ናቸው። ስለዚህ ያን ላይ ነው ፎከስ የምናደርገው ማለት ነው። የመጀመሪያው እንግዲህ ውሏችሁን መጻፍ። በቀኑ መጨረሻ ላይ ልክ ውሏችሁ ቤታችሁ ልክ ስትገቡ ያደረጋችሁትን ነገር መጻፍ። ለምሳሌ ዛሬ የት ሄድኩኝ፣ ከማን ጋር ወራሁኝ፣ ከማን ጋር ኮንቨርሴሽን አደረግኩኝ፣ ውሎዬ እንዴት ነበረ፣ ምን ስራ ሰራሁኝ፣ ምን አልሰራሁም። ይሄንን ነገሮች በእንግሊዘኛ ማታ ማታ ቤታችሁ ስትገቡ ቁጭ ብላችሁ መጻፍ ማለት ነው። ይሄ በጣም ቃላቶቻችሁ እንድታዳብሩ፣ ጽሁፋችሁ ቆንጆ እንዲሆን፣ ንግግራችሁን ጭምር ቆንጆ እንዲሆን ያግዛችኋል ማለት ነው። ሁለተኛው እንግዲህ ሲቹዌሽኖችን መግለጽ ነው። የትም ቦታ ልትሆኑ ትችላላችሁ፣ ውጪ ልትሆኑ ትችላላችሁ፣ ከጓደኞቻችሁ ጋር የተጫወታችሁ ሊሆን ይችላል፣ ቲክቶክ ያያችሁ ሊሆን ይችላል። ያሉትን ሲቹዌሽኖች መስራት። ለምሳሌ አንድ አህያ የሆነ ሰው ሲረግጥ ብታዩ ያንን ሴንቴንስ በእንግሊዘኛ መናገር the donkey do እያላችሁ በእንግሊዘኛ ነገር ለመናገር ሞክሩ። ቃላቶቹ ባታውቋቸው እንኳን እየገጣጠማችሁ እነዛን ነገሮች ለመሙላት እነዛን ነገሮች ቃላቶቹን ተገጣጥማችሁ በእንግሊዘኛ ለመናገር መሞከር፣ ሲቹዌሽን ቢልዲንግ ማለት ነው። ይሄንን ስታረጉ ሞር ቃላቶቹን እየተላመዳችሁ ንግግራችሁ ቆንጆ እየሆነ ይመጣል ማለት ነው። ሶስተኛው ደግሞ ከራሳችሁ ጋር መነጋገር ነው፣ ኢማጂን ማድረግ። ይሄ ብዙ ጊዜ እኔ ለራሴ የምጠቀመው ነገር ነው። ምን ታደርጋላችሁ? አይምሯችሁ ውስጥ የሆነ ሲቹዌሽን ክሬት ታደርጋላችሁ፣ ራሳችሁ ትፈጥራላችሁ። ለምሳሌ አስተናጋጅና ተስተናጋጅ ሲያወሩ ታደርጉና አስተናጋጁን እናንተ ናችሁ የምታወሩት፣ ተስተናጋጁን እናንተ የምታወሩት ማለት ነው። እንዴት ነው የምታደርጉት? አስተናጋጁ ታስቡትና ምን ሊል ይችላል ምናምን ብለው can I have some coffee ሊል ይችላል ትላላችሁ። ከዛ አሁን እዛው ደግሞ ተስተናጋጁ ሆናችሁ እናንተ ራስ ተመልሳላችሁ። ይሄን የምታደርጉት ጭንቅላታችሁ ስመው ማለት ነው፣ ራሱ ላይ እዛ ቁጭ ብላችሁ። ይሄ እንደውም በጣም አሪፍና ኢፌክቲቭ የምለው መንገድ ነው ለኔ ማለት ነው። ለኔ ይሰራልኝ፣ ለእናንተ ይሰራላችኋል ብዬ ስለማስብ ነው። ሞክሩት፣ ጸዴ ነው። አራተኛው እንግዲህ ደግሞ አሁን ዘመናችን ጸዴ ነው፣ ጸዴ ዘመን ላይ ያለ ነው። ኤአይ አለ። ከኤአይ ጋር ማውራት፣ በተለይ አድቫንስ ሊሆናችሁ ቆንጆ እንግሊዘኛ የምትናገሩ ግን በዛ ላይ ማሻሻል የምትፈልጉ ሰዎች ልክ እንደኔ ማለት ነው ከኤአይ ጋር ማውራት ትችላላችሁ። በጣም ጸዴ ነው። እንደፈለጋችሁ አድርጎ ያወራችኋል። በፈለጋችሁት አክሰንት፣ በፈለጋችሁት እንግሊዘኛ ሌብል፣ እንደፈለጋችሁት አድርጋችሁ ሊያስተምራችሁ የሚችል ሰው ማለት አስተማሪ በላይ የሆነ ነገር ነው አሁን ኤአይ ማለት ነው። ስለዚህ ከኤአይ ጋር እያወራችሁ እንግሊዘኛችሁን ማሳደግ ትችላላችሁ፣ ቋንቋችሁን ዴቨሎፕ ማድረግ ትችላላችሁ፣ ንግግራችሁን ማሳመር ትችላላችሁ፣ ኢቭን አክሰንታችሁን ራሱ ቆንጆ እንዲሆን ማድረግ ትችላላችሁ ማለት። አምስተኛው ደግሞ ሪድ ኢት አውት ላውድ ይሉታል ፈረንጆቹ። ጮክ ብላችሁ ማንበብ። የሆነ ነገር ስታነቡ መጽሐፍም ይሁን ጋዜጣም ስታነቡ ጮክ ብላችሁ ማንበብ፣ ውስጣችሁ ውስጥ አለማንበብ። ያ ነው ይሄ ልጅ እያለን ትምህርት ቤት ምናምን በቃ የምንቸገረው ነገር ይሄ ነው። ወደ ውስጣችን እናነባለን፣ እዛ ውስጣችን ቀረ ማለት ነው። ጮክ ብላችሁ ማንበብ፣ በቃ ስታነቡት ጮክ ብላችሁ ማንበብ። ስለዚህ ጮክ ብላችሁ ባነበባችሁ ቁጥር ንግግራችሁም እየጨመረ የተሻሻለ ይመጣል፣ አክሰንታችሁም እየተሻሻለ ይመጣል፣ እንግሊዘኛችሁም በዛው ይመጣል። እንግዲህ እየተሻሻለ ይመጣል ማለት ነው። ቪዲዮ እንደጠቀማችሁ ተስፋ አደርጋለሁ። ሰብስክራይብ፣ ላይክ፣ ሼር ማድረግ እንዳትረሱ። ዳንኤል ይዝልኝ። በቀጣይ ቪዲዮ እስከምንገናኝ ፒስ አውት።